ጌታ ኢየሱስ ክርስቶስ ይመጣል። ተዘጋጅታችሁ ጠብቁት። የመዳን ቀን ዛሬ ነው። ወንድሞቼ እግዚአብሔር ወዳችኋል። መዳን በማንም የለም። አትሳቁ። መልካሙን ነገር ነው የምናገረው። ስቅምኛ በረከት ካላቸው በረከት ስለምናገኝ ቀን እየቆጠራችሁ ዛሬ አቡነ ተክለ ሃይማኖት ነው፣ ነገ ደግሞ አቡነ አረጋዊ ነው እያላችሁ ትበላላችሁ፣ ታበላላችሁ። ክርስቶስ ራሱ ያከበራቸውን እኛ ማክበር ልምዳችን ስለሆነ ነው እናከብራቸው። ዛሬ ተክልዬ ቢሆን ነገ አቡነ ገብረ መንፈስ ቅዱስ ቢሆን ምናከብራቸው መጽሐፍ ቅዱስ ላይ ስማቸውን ጥሩ ስለሚል ነው። የታለ እንደዛ ይላል መጽሐፍ ቅዱስ ላይ? እንጥቀስ። መዝሙር 112 ቁጥር 6 ላይ ምን ይላል? የጻድቅ መታሰቢያ ለዘላለም ይኖራል። መጽሐፈ ምሳሌ 10:7 ላይ ምን ይላል? የጻድቅ መታሰቢያ ለበረከት ነው። የማቴዎስ ወንጌል 10:41 ላይ ደግሞ ምን ይላል? ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ስለዚህ እኛ ባናከብራቸው ይፈረድብናል። ጌታ የመዳን ቀን ዛሬ ነው። ጌታ ኢየሱስ ክርስቶስ